ትናንት ምሽት በአውሮፓ ሻምፒየንስ ሊግ የተለያዩ ጨዋታዎች ተካሂደዋል። ውጤቶቹንና ከጨዋታዎቹ በኋላ የተሰጡ አስተያየቶችን በስፋት የምንመለከት ይሆናል። በኤምሬትስ ስቴዲየም አርሰናል ኦሎምፒያኮስን አስተናግደው 2-0 በሆነ ውጤት አሸንፈዋል። የመድፈኞቹን ሁለት ጎሎች ጋብሪኤል ማርቲኔሊና ቡካዮ ሳካ ከመረብ አሳርፈዋል። ብራዚላዊው የመስመር አጥቂ ተቀይሮ እየገባ ጎሎችን እያስቆጠረ የሚገኘው ጋብሪኤል ማርቲኔሊ የጨዋታው ኮከብ ተብሎ ተመርጧል። በጎል ሙከራዎችና ኳሱን ተቆጣጥሮ በመጫወት አርሰናል የተሻሉ ነበሩ። መሰለፍ ዕድል ያገኙት ተጫዋቾች ጥሩ የሚባል ብቃታቸውን አሳይተዋል። ከጨዋታው በኋላ ሚኬል አርቴታ ሀሳባቸውን አጋርተዋል። ተጋጣሚያችን ጠንካራ ነበር፣ በማሸነፋችን ደስተኞች ነን። በጨዋታው ጥሩ ነበርን። በመጀመሪያው አጋማሽ ተጨማሪ ጎሎችን ማስቆጠር እንችል ነበር፣ ግን ይህ ሻምፒየንስ ሊግ ነው። በቀጣይ ከዌስትሃም ጋር ለምናደርገው ጨዋታ መዘጋጀት ይጠበቅብናል ሲል ሚኬል አርቴታ ተናግሯል። ጋብሪኤል ማርቲኔሊ በሰጠው አስተያየት ኦሎምፒያኮስ ጥሩ ተጫዋቾች አሏቸው፣ በውጤቱ ሁላችንም ደስተኞች ነን። ያንዳንዱን ጨዋታ ማሸነፍና ዋንጫዎችን ማሳካት እፈልጋለሁ ሲል ብራዚላዊ የመስመር አጥቂ ጋብሪኤል ማርቲኔሊ አስተያየቱን ሰጥቷል። በነገራችን ላይ አርሰናል ከ2013-14 በኋላ ሁለት ተከታታይ ጨዋታዎችን እንደዚሁ ማሸነፍ ችሏል ማለት ነው። በኤስታዲ ሉዊስ ኮምፓኒያስ ስቴዲየም ባርሴሎና ከፓሪስ ሳን ዠርመን ባደረጉት ጨዋታ ፒኤስጂ ባርሴሎናን 2-1 ማሸነፍ ችለዋል። የፒኤስጂን ሁለት ጎሎች ማይሉና ራሞስ ከመረብ አሳርፈዋል። ብሉግራናዎቹ በፈራን ቶሬዝ አማካኝነት ጎል አስቆጥሮ መምራት ቢችሉም ያለ ዴዝሬ ዶዌ፣ ኦስማን ዴምቤሌ፣ ኔቬስና ማርኪኔስ አይነት ተጫዋቾች በጉዳትና በቅጣት ማሰለፍ ያልቻለው ፒኤስጂ በወጣቶች ብቃት ታግዞ ጨዋታውን በማሸነፍ ወሳኝ 3 ነጥብ አሳክተው ወደ ፓሪስ ተመልሰዋል። በመጀመሪያው አጋማሽ ባርሴሎናዎች፣ በሁለተኛው አጋማሽ ደግሞ ፒኤስጂ የተሻለ የሚባል እንቅስቃሴ አድርጓል። የሜንዴዝና ያማል የሜዳ ላይ ፉክክር ተጠባቂ ነበር። በጨዋታውን በደንብ ተመልክተናል። ሜንዴዝ ግን የፒኤስጂ ሁሉም ነገር ነው ማለት ይቻላል። በጣም ጥራት ያለው ተጫዋች ነው። ሲያጠቃም ሲከላከል እጅግ ድንቅ ነው። የጨዋታው ኮከብ ተብሎም ተመርጧል። ከጨዋታው በኋላ ሃንስ ዲተር ፍሊክ በሰጡት አስተያየት ትክክለኛው ቡድን አሸንፏል። ከሁለተኛው አጋማሽ ይልቅ በመጀመሪያው 45 ጥሩ ነበርን። ከረፍት በኋላ አንዳንድ ተጫዋቾቼ ድካም ላይ ነበሩ። እነሱ ምርጥ እንቅስቃሴ ማድረግ አለባቸው፣ ነገር ግን በመከላከልና በማጥቃቱ ላይ ጠንክረን መስራት አለብን። ዛሬ ጥሩ አልተጫወትንም ሲሉ ሃንስ ዲተር ፍሊክ ተናግረዋል። የፒኤስጂው አሰልጣኝ ኤንሪኬ በበኩላቸው በመጀመሪያዎቹ 20 ደቂቃዎች ተቸግረን ነበር፣ በሁለተኛው አጋማሽ እኛ ጥሩ ተጫውተናል። ኑኖ ሜንዴስ ድንቅ ተጫዋች ነው፣ በማሸነፋችን ደስተኞች ነን። ቡድኔ ባሳየው እንቅስቃሴ ኩራት ተሰምቶኛል። ወጣት ተጫዋቾችን ለዓለም ያሳየንበት ጨዋታ ነበር ሲሉ ኤንሪኬ ተናግረዋል። በሌሎች ጨዋታዎች ኤስታዴ ሉዊስ ሞናኮ ከማንቸስተር ሲቲ 2-2 ተለያይተዋል። ለሲቲ ሁለቱንም ጎሎች ኤርሊንግ ብራውት ሃላንድ ከመረብ ሲያሳርፍ ለሞናኮ ቴዜና ኤሪክ ዳየር አስቆጥረዋል። በኤስታዲዮ ዴላ ሴራሚካ ቪያሪያል ከጁቬንቱስ ተገናኝተው በተመሳሳይ 2-2 ተለያይተዋል። ለዩቤ ጋቲና ኮንሴሳኦ፣ ለቪያሪያል ሚካው ታድዜና ሬናቶ ቬጋ ከመረብ አሳርፈዋል። በዲየጎ አርማንዶ ማራዶና ስቴዲየም ናፖሊ ስፖርቲንግ ሊዝበን አስተናግደው 2-1 አሸንፈዋል። የናፖሊን ሁለት ጎሎች ራስሙስ ሆይሉንድ ከመረብ ሲያሳርፍ ለስፖርቲንግ ሱዋሬዝ እንደዚሁ አስቆጥሯል። ወደ ቤልጂየም አቅንተው ሮያል ዩኒየንን የገጠሙት ኒውካስሎች 4-0 በሆነ ውጤት አሸንፏል። የኒውካስልን 4 ጎሎች አንቶኒ ጎርደን 2፣ ቀሪዎቹን ወልትሜድና ሃርቬ ባርነስ እንደዚሁ ማስቆጠር ችሏል ማለት ነው። በርካታ ሀሳቦችን ከዚህ ጋር ተያይዞ እየተነሱ ይገኛሉ ማለት ነው። ማንቸስተር ዩናይትዶች እንግዲህ በክረምቱ የዝውውር መስኮት በርካታ ተጫዋቾችን ወደ ኦልድ ትራፎርድ ማምጣት ችለዋል። አሁን ደግሞ ሌላ አዲስ ተጫዋች ነው ያስፈረሙት። ማንቸስተር ዩናይትዶች የ17 ዓመቱን ኮሎምቢያዊ ተከላካይ ክርስቲያን ኦርዞኮን ከፎርታሌዝ በ1 ሚሊዮን ዩሮ ማስፈረማቸው እንደዚሁ አሳውቀዋል። ኦርዞኮን ማንቸስተር ዩናይትዶች እንግዲህ ሲከታተሉት ቆይተው ነበር። በጣም ጥራት ያለው የመሃል ተከላካይ፣ አንዳንዴም በግራ መስመር ላይ መጫወት የሚችል ተጫዋች ነው። 18 ዓመቱን ሲይዝ ወደ ማንቸስተር ዩናይትድ እንደዚሁ እንደሚመጣ እየተነገረ ይገኛል። ሩበን አሞሪም የተጫዋቹ አድናቂ መሆናቸውን ብዙ ጊዜ ሲናገሩ ነበር። በእርግጥ የሚጫወትበት ክለብ ከአውሮፓ ትንሽ ራቅ ያለ ቢሆንም ግን ደግሞ በጣም ጥራት ያለው ተጫዋች መሆኑ ደግሞ ለሩበን አሞሪም የሚደበቅ አይደለም። ምክንያቱም ዩናይትድ በርካታ መልማዮች አሉት። በሚቀርብላቸው የተጫዋቹ ኳሊቲ አንጻር ይህንን ተጫዋች ማስፈረም ችሏል ማለት ነው። ከዚህ ጋር ተያይዞም ብዙዎች የዚህን ተጫዋች ብቃት ለማየት ፍላጎት እንዳላቸው ተሰምቷል። 18 ዓመቱን ሲይዝ ግን ወደ ማንቸስተር ዩናይትድ የሚመጣበት እድል ሰፊ እንደሆነ እንደዚሁ
እየተነገረ ይገኛል ማለት ነው። ከዚህ ጋርም ተያይዞ ሌሎች ሐሳቦች ይነሳሉ። ከማንቸስተር ዩናይትድ ጋር ተያይዞ የሩበን አሞሪም ጉዳይ አሁንም አልለየለትም። በዩናይትድ ቦርድ አሁንም ድጋፍ እንዳላቸው ይታወቃል። ነገር ግን የቀድሞ የእግር ኳስ ተጫዋቾች እንዲሁም ደጋፊዎች ሩበን አሞሪም ከማንቸስተር ዩናይትድ እንዲሰናበት ይፈልጋሉ። ላይ ደግሞ የባርሴሎናው የቀድሞ ተጫዋች ዣቪ ሄርናንዴዝ እንዲሁም ደግሞ የፓላሱ ኦሊቨር ግላስነር ከዛ በተጨማሪ አንዶኒ ኢራኦላ አይነት ጋሬት ሳውዝጌትም ሳይረሳ ማለት ነው። በተለይ ኦሊቨር ግላስነርም በዩናይትድ መፈለግ ጥሩ ነገር ነው፣ ግን ደግሞ በፓላስ ደስተኛ ነኝ ብለዋል። ዣቪ ሄርናንዴዝ ማንቸስተር ዩናይትድን ማሰልጠን ይፈልጋል የሚለው ጉዳይ ግን ትኩረትን የሚስብ ሆኖ የጋዜጦችም ርዕስ መሆን ከጀመረ ቆየት ብሏል። በተለይ የስፔኑ ተነባቢ ጋዜጣ ሙንዶ ዲፖርቲቮ ወኪሉን ሳይቀር አነጋግሮ ይሄ ሰው ወይም ደግሞ ዣቪ ሄርናንዴዝ ዩናይትድን ማሰልጠን ይፈልጋል፣ ከማንቸስተር ዩናይትድ የሚመጣለትን በተለይም ደግሞ ከአመራሮቹ የሚመጣለትን ጥያቄ ለመቀበል ዝግጁ ነው ሲሉ ሐሳባቸው እንደዚሁ ገልጸዋል ማለት ነው።